Okay, so welcome everyone to the Q&A session of today. So we can start the Q&A. So this week's insurance analytics like week ነበረ. I guess it's a new concept for most of you. work wise ብቻ ሳይሆን concept wise that is new since አብዛኛው ሰው እንደተረዳው. So how was it? እንዴት ነበረ ግራብ ያደረጋችሁ? So like do you understand the concept? Were you able to implement most of the things like by now? Tasks So do you have any question, any doubt? Let's discuss it. So who would love to go first? ገብረ ህይወት unmuted neck muted again ማለት ነው. The rest of you? You can go first. Maybe should I call names? ጥያቄም ካልሆነ የሆነ አይነት ኢንሳይት ካገኛችሁ እናንተ ስትሰሩ like የሆነ ከብዳችሁ የነበረ so if there is some way that you have figured out የሆነ problem solve ለማድረግ then it would be helpful to share it with us. So genuinely የሰራችሁበትንም ሜተድ ያሳለፋችሁትንም ነገር ምናምን ሼር ብታደርጉንም it would be nice. ጥያቄም ካላችሁ at the same time it would be very nice to put it here. Machinery, you can go. Nuri, and you have rakona muted. So unmute. Okay. How is Samala? No, Sam. Okay. So I'm learning a lot. ዴታ ክሊን ማድረግ እና ኢዲ ኮምፕሊት አድርጊያለሁ የኢንትረንስ ሰብሚሽን እና ግን ሞስት ኦፍ ሰዎቹ ጥያቄ ሲጠይቁም አላየሁም። ክሊኒንጉ በጣም ዴታው በጣም ዋይልድ ነው። ዴታው እንደው ዋይልድ ነው። ዋይልድ ላይክ በጣም እንትን አለው ብዙ ኢረሮች አሉት ፕሮብሌሞች ማለት ነው። ሶሪ ከኔ ነው እየተቆራረጠ ነው። እኔ ጋር መሰለኝ የሌለ ፕሮብሌም so on look at it. You can put it down. Okay. So ዴታው በጣም አሁን ክሊር ነው አይደል? ይሰማል? አዎ ይሰማል። የኔ ችግር ዴታው በጣም ብዙ ችግሮች ያሉበት እና ክሊን ለማድረግ ስሞክር I have to check everything like duplication ሚስ የሆኑ ዴታዎችን አንዳንዱ ደግሞ በጣም ስፓይክ ያደረጉ ዴታዎችን እነሱን አይደንቲፋይ ማድረግ ነበረብኝና አንድ ነገር ያየሁት ምንድነው ጀንደር ላይ ምንም ዴታ የለውም ማርቻል ስታተስም እንደዛው ማለት ነው ሶ የተጠቀምኩት ቴክኒክ አይ ዶንት ኖ ሌሎችም ተጠቅመውት ያውቃል ላይክ ታይትል ላይ ሚስተር ኤንድ ሚስ የሚለው አለ እሱ ነው ከዛ ነው ዴታ የወሰድኩት ታይትል ላይ ቬሪ ናይስ እሺ ዋን ኮለመን ታይትል ይላል ሶ ሚስተር ሚስ ምናምን ይላል ግን ጀንደር ላይ ግን ምንም አይነት ዴታ የለም ሶ ምን አደረኩኝ ከእንተኔ ከታይትል የወሰድኩ ላይክ ሚስ ከሆነ ሴት ይሆናል ሚስተር ከሆነ ወንድ ይሆናል አይነት ነገር ያደረኩ ከዛ ውስጥ እንደውም ማርሻል ተሳተፉንም ለማምጣት ፈልጌ ነበር ላይክ ያገቡና ያላገቡ መለየት ይቻላል ኤምኤስኤስ ሲሆንና ኤምኤስ እና አይነት ነገር ሲሆን እሱን ለመውሰድ ፈልጌ ነበር ግን አብዛኛው ላይክ አይደንቲፋይ ማታረግባቸው ላይክ ሚስተር ኤንድ ኤምኤስ ያገባም ያላገባም ሰው ሊሆን የሚችል ስም ስለሆነ ማርሻል ስታተስን አወጣሁት ማለት ነው ሶ actually የሚያስፈልገንም ጀንደር ነው ስራችንን ለመስራት ሶ ያን በዛው ትሪት አድርገዋለሁ ሌላ ኮስት ሬሽዮ ሎስ ሬሽዮ ለመፈለግ we need to divide ክሌምን በፕሪሚየም ማካፈል አለብንና ፕሪሚየም ዴታ ኔጌቲቭም አለው ዜሮም ዴታ አለው ሶ ኔጌቲቭ ያሉት በጣም ትንሽ ናቸው ሮውን ሪሙቭ አደረኩት
ዜሮዎችን ያቀደም ጠይቅ ነበር በሚን ኦር በሚዲያን ይተካሉ ኦኬ ዱ ዛት ግን ምንድነው ያደረኩት የነበረው ጀስት ሎስ ሬሽን ካልኩሌት ሳረግ claim offer total revenue I mean total premium which is greater than 0 አይነት ነገር ነበር ካልኩሌሽን የሰራሁት ማለት ነው so only greater than 0 ለሆኑት ብቻ ነበር የሰራሁት እንደዛ ከሆነ I will include target ማለት ነው ኦኬ ገባኝ the other thing አሪፍ ነው ሪዛልቱ ምናምን ኮምፓሪሽኑ like በvehicle በብራንዳቸው ምን ያክል ኢምፓክት እንዳለው ሞዴላቸው ምን ያክል ኢምፓክት እንዳለው እነሱ ነገር ወስጃለሁ ሎስ ሬሾንም በጀንደር በፕሮቪናንስ እና በቪክል ታይፕም ደግሞ ምን ያክል እንደሆነ ማሳይቻለሁ so far so good very nice ኑርዬ በጣም ዲፕ የሆነ እንትን አናሊሲስ ነው የሰጠህን so like እኔም ሜቢ ማለት ነው አንዴ ሜንሽን ካረከው so እኔም ሜንሽን ለማድረግ ያክል አንደኛ ዳታው ልክ ነክ ብዙ so መጀመሪያ የሰራው ፊቸር ኢንጂኒሪንግ ሰርታል ለጀንደር ማለት ነው you guys ፊቸር ኢንጂኒሪንግ ስፔሲፊካሊ ስሩ ተብላችሁም አልታዘዛችሁም ግን like ሰርታል ፊቸር ኢንጂኒሪንግ ሁሉ ጊዜ መስራታችሁ ያላችሁን ዳታ እንዲያበዛላችሁና ሞር ሪላያብል ዴታ እንዲኖራችሁ ያደርጋልና like ስሩ ሳትባሉ ራሱ ብትሰሩ አሪፍ ነገር ነው ፊቸር ኢንጂኒሪንግ so very nice ኑርዬ for doing that ከዛ ግን ዴታው ክሊን አይደለም ላይክ ፕሪሚየም ቫልዩዎች ኔጌቲቮቹን አንድ ላረካቸው ዜሮዎቹ ግን ብዙ ናቸው ራይት ሶ ኔጌቲቮቹ ትንሽ ስለሆኑ ሪሙቭ ነው ያደረኩት ያ ሶ ፕሪሚየሞቹ ዩዥሊ ቀድመም ይያልን ነበር እንትን ነው ፕሪሚየሞቹ ብዙ ናቸው ግን ኤክስፔክት አናረግም ፕሪሚየም ቫልዩ ኦፍ የካምፓኒ የኢንሹራንስ ካምፓኒ ዜሮ እንዲሆን ኤክስፔክት አናረግም ሶ ኢን ዲስ ሲናሪዮ ግን የተሻለ አማራጭ ስለሌለን ሶ ምንድነው ዜሮ የሆነበት ምክንያት ፖሊሲ ቼንጅ ስላለ ነው ሰውየው እየተቀጣ ላይክ ሰውየው ላይ ስፔሲፊካሊ አንዳንድ ሰዎች ላይ የተወሰዱ እርምጃዎች ናቸው ምናምን የሚለውን ሲናሪዮ እኛ አይደንቲፋይ ማድረግ ስለማንችል direct contact with the company ስለሌለን the best decision that we can take in this scenario is imputation ለዛ ወይ በሚን ወይ በሚዲያን ቫልዩቸው ኢምፒዩት ማድረግ it's again a good decision recommend ማድረገው the other one ደግሞ maybe like ጥያቄም ያለኝ ሁሉም ኮለሞች ወሰዳቸው ወይስ ሌላ ቦታ ሜንሽን ተደርጎ ስለነበር ይሄ ጥያቄ ሁሉም ኮለምን ነው ወይ ለሞዴላችሁ ትሬን ለማድረግ እየተጠቀማችሁ ያላችሁት or p value analyze እንድታረጉ which future is more important የሚለውን analyze እንድታረጉ አልተጠቀማችሁም ወይ because can so gender is not that much important የሆነ ኮለም ሚል ነገር ሰምቼ ነበርና have you guys tried to check that in scenario ታስባችሁታል this question is for all of you plus ያው ኑርዬም አንዴ ማለት ስለጀመረ ሞዴሊንግ ላይ አልጀመርኩኝም የሆነ ስራ ነበርኝና ገና አልገባውም ዛሬ ነው የምጀምረው probably ጨርሳለሁ ያስባለሁ ክሊኒንግ ነበር ወስዶኝ ነበር ኦኬ thank you Nuri so much for sharing መስፍን you can go on ሰላም እንዴት ዋላችሁ እንዴት ነህ አለን ይመስገን አሁን ያነሳችኋቸው ሐሳቦች ላይ እኔም ሞሪያ ሁላችንም የሚያጋጥሙ ነገር ስለሆነ ለምሳሌ ቶታል ፕሪሚየሙ ላይ ማለት ነው ቶታል ፕሪሚየሙ ኔጌቲቮቹ ትንሽ ናቸው ዜሮ ግን ኦልሞስት ወደ 300,000 ምናምን ኮለመን ነው ከአንድ ሚሊዮን ምናምን ሮስት 300 ምናምን ሺው ዜሮ ነው which means ቀሪው 600 ምናምን ሺህ ነው ማለት ነው ቫሊድ የሆነ ዳታ ያለው እኔ ከራሴ ጋር ሳስበው ሳየው ይሄ ነገር በአቨሬጅ ነገሩ መጀመሪያ ነገር ሴንስ አይሰጥም ክሌሙ ከዜሮ በልጦ ፕሪሚየሙ ዜሮ ከሆነ ሴንስ የሚሰጥ ነገር አይደለም yes ያ ማለት ፕሪሚየሙ ዜሮ ማለት ሰውየው ፖሊሲውን አልገዛም ማለት ነው መጀመሪያ ሲታይ ወይ ሌላ ኢንተርፕሪቴሽን ሞድ ከሌላው በስተቀር ማለት ነው ሶ እኔ ፐርሰናሊ ዲሳይድ ያደረኩት ምንድነው እሱ እነኛ ኑሮዎች ሪሙቭ ማድረግ ነው ምክንያቱም ቃሪው 600,000 ራሱ በጣም ብዙ ዳታ ስለሆነ ዜሮ የሆኑትንና ኔጌቲቭ የሆኑትን እኔ ሪሙቭ ነው ያደረኳቸው ሌላው ደግሞ የጀንደሩ ላይ አሁን ኑርዬ ባየው ይታ አየው ግን ምንድነው ያደረኩት ጀንደር የሌለው አናውን ብዬ ነው ፊል ያደረኩት ሜንሽን ተደረገ
አሁን ብዬ ነው ሜንሽን ያደረኩትና በዛ እውነት ነው። ሌሎቹ ደግሞ ሁለቱ መጀመሪያ ላይ ያሉት ኮለመኖች ሪሙቭ አድርጌያቸዋለሁ። ኦልሞስት አንዱ 100% ምንም ዳታ የሌለው፣ አንደኛው ደግሞ ቢያንስ ወደ 80-90% ያለው ነው የሌለው ነው። እሱንም ሪሙቭ አድርጌዋለሁ። በእንደዛ አይነት ሁኔታ ነው ያለው። የመጨረሻው አልገባኝም። 80% ኦፍ ዋት? ሁለት ኮለመኖች አሉ። አንዱ 100% ምንም ዳታ የለውም፣ ኢንፑት የለውም። እሱ ሪሙቭ አድርጌዋለሁ። አንደኛው ደግሞ የተወሰነ አለው ወደ 200,000 ምናምን፣ ግን የሌለው ስለሚበልጥ እሱንም እንደዛው ሪሙቭ አድርጌዋለሁ። ያን ኮለመኖቹ ማለት ነው። So እንትን ለማለት ያክል thank you very much for sharing. So የመጀመሪያው የነበረው ክሊን አድርገዋለሁ እንትን ነው። ሴናሪዎቹ ልክ እንዳልከው ኤክስፔክት የምናደርጋቸው ሴናሪዎች አይደሉም ዜሮ መሆናቸው። it's really የሆነ ኤክሰፕት ሰም ኢንተርፕሪቴሽን ከሌለው ኦር ፖሊሲው ከተቀየረ ሪዞልቭ ወደዚያ አይቀየርም። ቢቀየርም ኦር የሆነ አይነት ስራ እየተካሄደ ካልሆነ ምናምን ስፔሲፊክሊ አንዳንድ ኤክሰፕሽኖች ሊኖሩ ይችላሉ። ግን ዶስ ኤክሰፕሽን ሊሆኑ አይችሉም። ግን ኦን ሪል ታይም ሴናሪዮ ቢሆን ሃንድል የምታደርገው 300K አማውንት ኦፍ ዴታ whatever like 1 ሚሊዮን which is quarter of the data እንደማለት ነው። ትንሽ ዴታ አይደለም honestly. So remove ማድረግ is not right. 300K ዴታ ያለው 300ንም remove አደረገው የሚለው ይሄ it doesn't sound good. ለዛ the right decision የሚሆን የነበረው ዳታውን ፕሪሚየም ቫልዩዎቹን ወደ ትክክለኛውን ፕሪሚየም ቫልዩ ሪፕሌስ ለማድረግ መሞከር ነበር የሚሆነው if you have the real contact with the company ምናምን ማለት ነው። in this case እሱ ስለሌለክ ይሄ ሪፕሌስ የምታደርገው with the invitation ነው በሚለው ነው እንጂ so አሁን ሊትራሊ ያለን ወይ ማስወጣት ወይ ሪፕሌስ ማድረግ ነው ራይት። ሶ ሪፕሌስ የምታደርገው ግን ትክክለኛውን ዳታ ማምጣት ስለማትችልና ኮሚኒኬት with the right party ኮሚኒኬት ማድረግ ስለማትችል then ሪከመንድ የምናደርገው ከሁለቱ መጥፎ ሀሳቦች is ኢምፒቴሽን is የተሻለ መጥፎ ሀሳብ። ሶ አይ ገስ እኔ ኢምፒቴሽን የሚደረግ ነገር ነው በሚል ሳይሆን ግን the better approach is the imputation ብዬ ነው የማስበው። because 300K is not small data ብዬ ስላሰብኩ ነው። ግን as long as you can validate your point ችግር የለውም። አንድ ነገር ነው መልሱ የምንለው መልስ አይደለም። ግን that is my recommendation. እናንተ try to research በደንብ እንዚህ ከዛ gender wise የለውም። so I guess you have ክሊን ያረኳቸው unknown unknown ማድረግ ምንድነው ስፔሲፊካሊ ከጀንደር አንፃር አናሊሲስ እንትን ያዛባባል። ሶ ፊቸር ኢንጂነሪንግ it's the best way ከሌላ ነገር ድራይቭ ማድረግ ከቻላችሁ ማለት ነው። ካልቻላችሁ ግን ሁላ ኢንኮድ አድርጋችሁ የጀንደርን ፓርት ሶ ኒውሜሪካል ካረጋችሁ በኋላ ከዛ በኋላ ኢምፒቴሽን መጠቀም ትችላላችሁ for the gender also if the imputation concept makes sense። ይሄ ኒውሜሪካል ቫልዩ ስላልሆነ ኢምፒዩት ማድረግ አልችልም ምናምን ብላችሁ መተው የለባችሁ። ሶ ኢንኮድ ካረጋችሁ በኋላ ኢምፒቴሽን አፕላይ ማድረግ ይቻላል ጀንደር ላይ። ግን ከዛ በፊት ፊቸር ኢንጂነሪንግ ሰራንለት ማለት በዛ መልክ ካገኘ ነው ኤግዛክትሊ the right ዴታ አገኘም ማለት ነው። ለዛ we can use both ways. so unknownም ያው it's the third way እንደ አማራጭ ነው። ግን ቢያዝ እንዳይፈጥርብን or ልናገኝ የነበረውን ኢንፎርሜሽን ከቨር እንዳያደርግብን ነው። So yeah, and the last delete ማድረጋችን ሌሎችን ኮለሞች of course missing column ስለሆነ that's the right thing. መስፍን are we cool? መስፍን ጥያቄ አለ or like what do you think? የለኝም ጥያቄ የለኝም። ግን more እኔ አሁን ሌላው ደግሞ ሶሪ የሜቢ ቢጋ እንዴት እንደሚነሳ አላውቅም። የዲቪሲው ላይ የሆነ የሳት ነው ነገር ያለ ይመስለኛል። አብዛኞቻችን ፎልደር ስትራክቸሩ ይሁን አይ ዶንት ኖ አልገባኝም። ቼከሩ አላገኘውም የሰራ ነው ስራ መሰለኝ አይደል? ፕላትፎርሙ ላይ ለምን ዲቪሲ ምናምን ይላል ነው ምንድነው እሱ ነገር? እኔ ዝም ብዬ ገመትኩት ነገር ምንድነው እሱ ዶት ዲቪሲ ፋይሉን ያስቀመጥንበት ቦታ ሜቢ ሁላችንም ተለያይቶ ወይም ደግሞ
ቼከሩ ኤክስፔክት ያደረገው ቦታ ላይ ያላደረግነው ሊሆን ይችላል ብዬ ገመትኩኝ እንጂ ዶት ዲቪሲ ፋይሉ በኢኒት ኮማንዱ ክሬት የሆነ አለ ሪፖ ላይ ግን ዲቪሲ ሴታፕ የለም ይላል ቼከሩ ማለት ነው። አይ ቼከር አዎ የብዙ ሰው ኮሜንት ላይ አይደስ ዲቴይልድ ኢንፎርሜሽን ነበር ኤክስፔክት ያደረገች ያለችው which is እኛ ኢግኖር አደረጋችኋል አይደል obviously probably ዲቪሲያችን ዶት ዲቪሲ ፎልደሩ ኢኒት ኮማንዱ ክሬት የሚያደርገው አለ ውስጡ ኮንፊጉም አለው ግን ፕሮባብሊ እኔ ዝም ብዬ ገመትኩት ግን ምንድነው እሱ ዳታ ሴታችንን ዶት ዲቪሲ የምትለው እንትኑ አለች አይደል እሷ ፋይል የተቀመጠችበት ቦታ ሜቢ ሚስ አድርጎ ሊሆን ይችላል ብዬ ገመትኩ ሌላ ምንም አልታየኝም ስፔሲፊካሊ የፎልደር ፓዞቻችሁ ለግሬደሯ በፓዝ አትፈልገው ሶ ኢንክሉድ መደረጉና አለመደረጉን ነው መታየው እኔ የሚመስለኝ ኢትስ ኢግኖር ያደረጋችሁበት መጠን ላይክ በጣም ትንሽ ሶርስ ኦፍ የዲቪዚ ኤግዚስተንስ ካላት እንደሌለ አርጋ ኮንሲደር ልታደርገው ትችላለች or only the init part or አብዛኛው ፓርት ኢግኖር መደረግም አለበት ተብላችኋል ሶ እኔ እየመሰለኝ ያለው አብዛኛው ፓርት ኢግኖርድ ስለሆነ ያንን ሳይድ አላየችውም she was expecting every outcome ነገር እና ለዛ ይመስለኛል ግን it's going to be DVC related ችግር ያለባቸው ልጆች it is going to be verified ግሬዳችሁ እንዳለ ለዛ no worries ግን የሚመስለኝ ይሄ ነው ያደረግንበት መጠን እና ኤክስፔክት ያደረገች የነበረችው that much of ignorance አልነበረም from the DVC part በዛ ነው የሚመስለኝ ሶ ግን ብቻ ሪግሬት ስለሚደረግ ነው ይመስላል thank you for sharing እሺ thank you ሌላው ግን የሚያነሳ ሰው ካለ እኔ ያልሰራው የታስክ 3 ላይ ነኝ ያለውትና ታስክ 4 የሚሰራ ሰው ካለ ጥያቄ የሚያለው ምናምን ዲስከስ ቢደረግ ደስ ይለኛል ታስክ 4 ማለት የሞዴል ትሬኒንግ የሚለው thank you it's a very good point thank you መስፍን so የሰራችሁ ሰዎች ካላችሁ ትንሽ ሄዳችሁ ሰዎች ካላችሁ ትንሽ like give us the idea እንዴት እየሆነ እንደሆነ ምን አይነት ቻሌንጅ ኤክስፔክት እናድርግ ምናምን የሚለውንም ሼር አስ ሞዴል ላይ አሁን ላይክ ምን ሞዴል እንደምትመርጡ ምን አይነት ፊቸሮችን ኢንክሉድ እንደምታደርጉ for your prediction like ዋናው ሐሳብ ነው so ሁሉንም ኮለሞች ኢንክሉድ ላታደርጉ ትችላላችሁ for your prediction so which columns are going to be the base columns to be included የሚለውን ዲሳይድ ማድረግ ላይ ምን ተጠቀማችሁ የሚለው ኮንሰፕት ሊሆን ይችላል anyone የጀመረ ካለ ሼር አድርጉ anyone who wanna go next ሼር የሚያደርገን ሰው የለም ቀጣይ ማውራት የሚችል or ኮሜንት ኮል ሜሴጅ ላይ ጻፉልን if that is the case then I guess but is it something like you will be able to finish your project probably በቀላሉ so የመጀመሪያው ፓርት እና አሁን ያወራናቸውን ፓርቶች ከጨረሳችሁ then the modeling part is already mentioned ከተደረጉ ሞዴሎች ውስጥ ያው ትሬን ያደረጋችሁ the best model መፈለግ ነው so don't worry if there is any problem ያው Slack ላይ ኮንታክት አድርጉ ኑርዬ this column have been removed drop columns cross borders I okay citizenship marital status drop okay customized so yeah drop የተደረጉ ኮለሞችን ይመስለኛል ኑርዬ እዚህ ጋር ሜንሽን ያደረገልን thank you for sharing ኑርዬ so I guess we can end the session here the Q&A here thank you guys for being here አመሰግናለሁ